ሰዓት ማይ ፋሚሊ ይላል አሊ ይመችኛል በጣምና እስካሁን ቪሎግ አልሰራም ጎሬ ብቻ ነው ምንድነው ማናስበ ነው እያላችሁ ይላላችሁ ቪሎግ ዝም ብሎ አይሰራም ካሜራ ተነስቶ የሚሰራ ነገር አይደለም ታስቡበት ምናምን ነው ግን ታስቡበት ስራችሁ ይሆነ 2 ቀን 3 ቀን አስበበት ሲሆን የሚያጋጥም ነገር ነው የምሰራው ግን እሱን ያስፈልጋል እኔ ሁሌ ተመሳሳይ ነገር ገገጥ ከቤት እመጣለሁ ስራ ገባለሁ አለቀ ከቤት እመጣለሁ ስራ ገባለሁ ከስራ ወጥቼ ወደ እኔ እንደዚህ ምዞር ሰው አይደለም አብዛኛውና እንደዛ ነው የቆየሁት በቅርቡ እሰራላችኋለሁና ለዚህ ነው የመጣሁት ዛሬ ማለት ነው ዛሬ ደግሞ ምንም ኮሜንት አልጻፋችሁም ምን አስባችሁ እንደሆነ አላውቅም እና በቃ ፎሎ አድርጉኝ ትላለህ አራሊ ፎሎ ሰብስክራይብ ያደርጋችሁ አካውንት ደግሞ እዚህ ከስራ አለ ፎሎ ያደርጋችሁ ላላ ፋሚሊ መቀበል መሰባሰብ ይቻላል እኔ ፋሚሊ ጋር መግባት ይቻላል ለዚህ ፎሎ ምናምን ያደርጋችሁ እንጃ ከ2 ቀን ወይ ከ3 ቀን በኋላ ልሰራ እችላለሁ ብሎግ ግራ ገባኝ እሺ ከቤት መጣሁ ከቤት መንገዱን የሚቀርጻ እኔ አንዳንዶች ሲቀርጹ ግራ ይገባኛል ይመጣሉ አስፋልት ይቀርጻል ከዛ መኪና ይገባል ከዛ ሱቃቸው ይደርሳል ከዛ ሱቅ ይደርሳል ከዛ ሱቁ ተመሰቃቅሏል ከዛ ሱቁ ይስተካከላልና መጀመሪያ ሱቁ ይቀርጻል ከዛ ሱቁ ይስተካከላል ሱቁ ካለቀ በኋላ ይሄው እዚህ አልቋልና ቢላሉ ይቀርጻሉ እሺ ያለ ከዛ ይገባሉ ወደ ውስጥ ከዛ ልብሳቸው ይስራ ልብሳቸው ያየራል ከዛ ስራ ሲሰሩ ይቀርጻል እኔ እንጃ እኔ እንደዚህ ስራ ሲሰራ ይቀርጻል እዚህ ነው ታይም ላይ ይቆርጣል ከዛ መሳሳት ይበላል እሱን ይቀርጻል ከዛ መክሰስ ምናምን ይላሉ መክሰስ ይበላል እሺ እሱ ይቀርጻል ከዛ ያንኑ ነው አስፋልት ደግሞ ይቀርጹታል ነው እንደው መንገድ ልማት እሱን አግኝተው እንዳያፈርስባችሁ እኔ እሱ ነው ፈራውና እኔ እንደዚህ ያለ እኔ ካሁን ጆክ ጀስት ለቀልድ ነው ያልኩት እንደዚህ ግን እኔ ብሎግ ከሰራው አሪፍ ብሎግ ነው ሰራው ይሄ ብሎ መንገድ መቅረጽ ምናምን ሳይሆን ብሎግ ማለት እስቲ ምንድነው ምን ማለት ነው ኮሜንት ላይ ብሎግ ምን ማለት ነው ሲጀመር ኢና ማሪ ብሎግ ምን ማለት ነው እና እኔ እንደዚህ መቅረጽ ስላልፈለኩ ነው እንጂ እስቲ ቀላል ሆኖ ከቤት መጣ ተቀርጻለህ ከቤት ስራ ተቀርጻለህ ከዛ ስራ ልብስን ስትለብስ ተቀርጻለህ ከዛ በቃ ወደ ቤት ስትሄድ ድጋሚ ያላሰው መልሰህ ተቀርጻለህ አሁን እኔ ቭሎግ የሚሰራ አውቃለሁ እዚህ ሀገር ውስጥ ኢትዮጵያ ውስጥ አሪፍ የሚሰሩ አሉ እኔ አሪፍ የሚሰሩትንም አይደለም አሪፍ የሚሰሩትን መናገር ፈልጌ ሁሉንም ሳይሆን ከስንት አንዱ ሁሉንም ማለት ግን እነዛ የሚስሩ አሪፍ ነው እንደ ሐሳብ አሪፍ ምንም አይደለም እንግዲህ በርቱልን ነው የሚባለው በርቱ ግን አሁን እኔ እንደዚህ አላስብም አሁን ሲል አስፋልት ቀርጬ ስመለስ ያን አስፋልት ተቀርጸው ለራሴ ራሱ መመላለስ ይያስጣለኝ ግን እስኪ እያሰብኩት እኔ በብሎግ ነው ያሰብኩት ዩቲዩብን በጣም ዩቲዩብ ለመጀመር እና እስኪ በብሎግ እስኪ በቅርቡ እስቲ አሁንም እኮ መቅረጽ ይችላል አሁን እኮ ሱቅ ነኝ ስራ እየሰራሁና እስቲ አሁን እሺ አሁን ይኸው ሱቅ ነኝ ኤሌክትሪክ ቤት ነው ሰራው እና ሱቅ ነኝ እስቲ ሱቅ ይሄን ይመስላል ሱቃችን እንደዚህ ይመጣል ከዛ ይሄን ይመስላል ሱቃችን እሺ ትላለህ ከዛ እዚህ ጋር ነው ይሄ ልብሳችን እዚህ ጋር ነው ያለው ልብስ የሚቀየረው መኪና ይሄው እዚህ ኤሌክትሮኒክስ ዕቃ መሸጫ ነው ያለው እዚህ ጋር ብዙ ነገር አለ ይሄው ልብሳችን እዚህ ጋር አለ እኔ እንደዚህ ደስ ስለሚለኝ ነው የምንዛዛው እሺ ይሄው እዚህ ጋር እንትን አለ እሺ እዚህ ጋር ይሄ የምንሰራበት ቦታ ነው ማለት ነው ይሄ የምንሰራበት ቦታ ነው ስቲል ነው ይሄ ወደ ውጪ ስትወጣ ያለው ፓርት ነው ይሄ በቃ ይሄ ሱቅ በቃ ምን ተፈጠረ ይሄ ደግሞ የሥራ ባላችን ነው በቃ ምንም እኮ ስቲል ነው ምንም እኮ አልተፈጠረም በቃ አንዴ ብሎግ አለ እናንተ እስኪ እንደ ሐሳብ እስኪ ያሳብሱት አሁን ይሄ ብሎግ ተሰራ ማለት አሁን ይሄ ብሎግ ነው ማለት ነው ኦኬ እሺ አሁን ይሄ ብሎግ ነው የምትሉ ኮሜንት ላይ አሪፍ ነው ይሄ ነው ብሎግ ብላችሁ እስኪ ጻፉ እኔ ግን ብዙም በደንብ አልቀረጽኩም ዝም ብዬ ነው ያሳየኋችሁ እንግዲህ
እስኪ ይሄ ቭሎግ ከሆነ እኔ በደንብ ለቅላችኋለሁ። ይሄ ቭሎግ ነው ካላችሁ እንግዲህ እስኪ ቭሎግ ነው የምትሉ ኮሜንት ላይ ጻፉልኝ። ይመቻችሁ።